እውነት ቤተሰቦቼ አብርሃም እያደረገ ያለው ነገር እጅግ በጣም ከባድ ነው ማለት ነው። ወንድሞቹ ራሱ እስከሚያፍሩበት ድረስ እሱ የሚያደርገው ነገር በሁሉም ቦታ ላይ ተወዳጅ እንዳልሆነ እያወቀ በዛ ለኛ ኢትዮጵያዊ ሆነን እንደዛ አይነት ነገር ማድረግ የለበትም ነበር እያሉ እንግዲህ መጥፎ አስተያየት እየሰጡት ነው ጓደኞቹም ወንድሞቹም። እና ሰላም ሰላም የኔ ውዶች እንዴት ናችሁ? ምግብ እየሰራው አፈነኝ እና እንዴት ናችሁ? ደህና ናችሁ? እንዴት አመሻችሁ? እንኳንም ለዚህ ሰዓት በሰላም ደረሳችሁ የኔ ውዶች የኔ ወርቆች። እንዴት ናችሁ? ሁሉ ሰላም ነው ወይ? ያለውላችሁ ውዶቼ ምሽት እንዴት ነበር ትላላችሁ? እንግዲህ ከኔ ጋር ፈጣሪ የተመሰገነ ይሁን ሁሉ ሰላም ነው። እንዴት ናችሁልኝ ውዶቼ? አብርሃምን እንግዲህ ዳኒም ወንድሞቹም እንግዲህ ሁሉም ሰው አብርሃም እየሰራ ያለው ነገር ከሩታና ከሄርሜላ አንድ ሰው ይመርጣል እንጂ ጭራሽ ሶስተኛ ሌላ ሴት ያመጣል ብለን አልጠበቅንም ነበር ብለዋል እንግዲህ ማለት ነው። በጭራሽም ደግሞ አብርሃም ይሄን ነገር ያደርጋል ብሎ እየጠበቀ ሰው የለም ማለት ነው ጋይሶችዬ። ምክንያቱም ይሄ ማለት በእኛ በኢትዮጵያዊነት ሲታይ በጣም ከባድና ሪስክ ያለው ነገር ነው። እና እንግዲህ ሄርሜላንም እኔ ሌላ ሴት ወይንም ሌላ ፍቅረኛ መያዜን አላምን ካልሽ አምጥቼ አሳይሻለሁ ብሏታል ማለት ነው። ያችን ሴት እኮ እኛ አይተናታል። ልክ እኛም እንዳየናት ሄርሜላም አይታታለች ብዬ አስባለሁ። እና እንደው ቤተሰብ ረግሟታል ልጅቷን ማለት ነው። እውነት አብርሃም ጋር መጥቶ ያጣመራት በነገራችን ላይ በምዝገባ ነው የሚመጡት ሴቶቹ ማለት ነው። በምዝገባ ፓርት 1 ፓርት 2 ፓርት 3 ማለት ተሰምታችኋል። እንደዛ አድርጎ ጽፎ አስቀምጧቸዋል። በቃ ልክ አንዷ ሲሰለቻት ወደ አንዷ ይሄዳል፣ አንዷ ሲሰለች ወደ አንዷ ይሄዳል። እና እናንተ ሰልችታችሁኛል በቃኝ ብሏል እንግዲህ አብርሃም። ግን ደግሞ ስነ ስርዓት ያለው ነገር ቢያደርግ ከሰው የሚጠበቅ ነገር ቢያደርግ በጣም አሪፍ ነው ብዬ አስባለሁ። ግን ደግሞ ምን ታደርጉታላችሁ? ሰው በትክክል ያስባል ማለት አይቻልም። እና ነገሮች እያደረገ ያለችው ነገር እጅግ በጣም ከባድ ነው ማለት ነው እውነት ለመናገር እና ሀባይቦቼ ማለት ነው። እንግዲህ ይቅርታ እየተደወለብኝ እያቋረጡኝ ነው ማለት ነው። እንግዲህ አጠር ያለ ቪዲዮ ነው ይዤላችሁ የመጣሁት። ነገሩ በጣም ከተባለው በላይ ከባድ ነው ማለት ነው ውዶቼ። እና አንዳንድ ጊዜ ራስን መጠበቅና ክብርን መጠበቅ የቤተሰብን ክብር መጠበቅ ግዴታ ይለናል እኛ ቤተሰብ ልጆች ማለት ነው። እና አብርሃም ግን ይሄን ነገር እያደረገ አይደለም። እኔ አላቅም መጨረሻው ምን ሊሆን እንደሚችል